አብዱ ትቀጥላለህ ፕሊዝ እሱ ያለ ሰው ላይ ትቀጥላለህ እያልኩ እንዴት ነው የምቀጥለው? እና እሱ ዲያሎግ ትቀጥላለህ። እኔ እኮ ለኤፍሬም ነው የምትሰማው። ለምን አትሰማውም? አብዱዬ ምንድነው ችግሩ? ችግር የለውም። ሀሳብ እየተቀያየርን ነው። ሀሳብ ትሰጣለህ፣ ችግር የለውም። እሺ እሱ ሌላኛው አንተን ወይም ደግሞ አፖይንት ያደረከው ሰው ከሆነ ስላንተ የሚያወራው ሰው እንደወከለው የሚያወራ ሰው ከሆነ እሱን ላወራው። እንደዛ ከሆነ እንደዛ ይኸውልህ ብራዘር፣ ይኸውልህ ኤፍሬም ይኸውልህ እኔ ኦርቶዶክስ ነኝ። ከኛ ጋር ዲቤት ያደርጋል፣ ይወያያል ከሆነ ልጅ ሰዎች ከሌሎቹ ከእስልምና ጋር ያለ እውቀቱ የለኝም አለ። እውቀቱ ካለው ከእፎይ ጋር ላገናኘው አሁን ልጥራው ወይ እዚሁ ቤት ወይ ደግሞ በቀጠሮ ወይ ሰሙ ጩኸት ፈጥሮ ለመውጣት ነው የፈለገው መሰለኝ አብዱ። ስለዚህ ይኸውልህ ኤፍሬም እስልምና ላይ ገና ማንበብ አለብኝ ቻሌንጅ ላደርግ። ለምን አትሰማው አንተ? ለምን አትሰማው? አብዱል ከሪም እንዴ እንደዚህ ነው እንዴ ባህሪ? አብዱል ከሪም በዚህ ባህሪ ነው ያልከኝ? ኤፍሬም ይኸውልህ አታውቅም ለማለት መተህ ከሆነ በቃ አላውቅም አለ እኮ ኮንግራንት አላውቅም አለ። የሰማኝ ነው። ቆይ አንዴ ስማኝ እዚሁ መተህ አረ ፕሊስ አንዴ ስማ እዴ ሆናል። 20 ሰከንድ ስማኝ፣ 20 ሰከንድ ስማኝ፣ በእናትህ 20 ሰከንድ ስማኝ፣ 20 ሰከንድ 30 ሰከንድ በቃ አናፖሎጂ ካልተስማማን ችግር የለውም። ቆይ አስወራህም። ቆይ አንድ ጊዜ ሚት አድርገው። እሺ አለኝ አንድ ጊዜ ሚት አድርገው። አንድ ጊዜ አብዱል ከሪም በጣም ያሳዝናል። በቃ ኦኬ ሊስን ኤፍሬም አይ አንተ ዲያሎግ ማታረክ ሆነ ወይ ሰዎች ሲኖሩ ከሆነ እሺ ስማኝ። እኔ ስማኝ ካልኩ ኦልሞስት 5 ደቂቃ ሊሆን ነው። ስማኝ ካልክ እየሰማሁ ማለት እኔ ደግሞ ላውራ እነሱን ሚት አስደረኩልህ እኮ እነሱን። አንተ ደግሞ ልታወራን ሁለተኛ ዙር እኔ ሳላወራ። ኦኬ አውራ። እሺ ኦኬ አውራ። ራውንድ ሁለት ነው የሚዞረው። እኔ እያልኩ ያለሁት ምንድነው? እኔ እያልኩ ያለሁት እንትን ይሄ ኢስላሚክ ነጥቦችን እንደዛ እንድታወራ እኮ አሁን ቢብሊካሊ ቅድም ልጅቷ ጠይቃ ነበር ስለ ኢየሱስ እንዲህ የሚነሳ ነገር አለ መጽሐፍ ቅዱስ እኮ አያስተምረው ነው እያልኩ ያለሁት ማለት የእስልምና ሶርሶች አላህ አምላክ አይደለም። አንተ ስለ ክርስቶስ አታውቅም። ኧረ ሰሙዬ አላህ ያንተ ድንጋይ አምላክ መሰለህ እንዴ? ቆይ ሰሙዬ እንደዛ አይደለም። ሰሙዬ እንደዛ አይደለም። ቆይ ሰሙዬ ድል እሰጥሃለሁ አንድ ጊዜ ሰሙ ፕሊዝ። እሺ አንዴ ኤፍሬም እኔ ካንተ ጋር እያወራሁ ነው። እባክህ ወይ ይሄኛውን ሰው ይሄን ሰው ከይቅርታ ጋር ክርስቶስ ላይ ይኸውልህ ማን ነው ሰሙን ያስወረደው? ማን ነው ሰሙን እንዳታስወርዱ እንዴ ኤፍሬም? አንዴ ይኸውልህ ክርስቶስ ላይ አፍህን እንዳትከፍት የነገርኩህ ነው። መነጋገር የምትፈልገውን ተናገር። ከዛ ውጭ አናፖሎጂ እዚሁ አስቀምጦና ይሳደባል እንዴ? አንድ ጊዜ አብዱል ከሪም ሀሳብን ቀጥል። ኦኬ ሀሳብን ቀጥል፣ ችግር የለውም። ፕሊዝ ማይካችሁን አንሚት አታርጉ። እሺ ይናገር እሱ ፕሊዝ። እኔ አሁን አንተ ጋር ለማውራት እኔ ስናገር ዝም ብሎ ሰምቶኛል አይደል? በቃ እሱ ደግሞ ይናገርና መናገር ካለብን እሱ ከሱ በኋላ እንደዛ ይናገራል። ይሄ ራሱ እኮ አንድ ሰዎች ከዚህ ሁሉ አይሳደብ። ኤፍሬም ክርስቶስን አይሳደብ። አንተን ማውራት ነው አይደለ? አንተን ያውራህ ነው ሌላ አይደለም። ኢትስ ኦኬ አናፖሎጂ። እሺ አብዱል ከሪም ቀጥል፣ ሐሳብን ቀጥል። አሁን አንተ ምን አልክ? እኔ መጀመሪያ ከአንተ ጋር ለማውራት ነው ቤት የመጣሁት እንጂ እነሱን ለማውራት አይደለም የመጣሁት። ከዚህ እንዲያዋሩኝ አልፈልግም። የመጀመሪያው እሺ አንተ ራስን ችለህ እንድትነግረኝ እፈልጋለሁ። አንተ ነው ዲያሎግ እያደረኩ አንተ ራስን ችለህ ማውራት የምትችል ከሆነ ራስን ችለህ አዋራኝ። እኔ እነሱን አላቃቸውም ላወራቸውም አይደለም የመጣሁት። የመጀመሪያው። ሁለተኛው የኢስላሚክ ሶርሶች ያስፈልጉኛል ያልከው ቅድም ለልጅቷ ስታስረዳች ኢስላሚክ ሶርስ አያስፈልግም። አይ ቲንክ አንተ እምነትን ቤዝ ለማድረግ ለመመስረት ኢየሱስ አምላክ ነው ለማለት አይ ቲንክ የእስልምና ሶርስ አስፈልገው አይመስለኝም። መጽሐፍ ቅዱስ ራሱን ችሎ ኢየሱስ አምላክ ነው የሚያሳይ ከሆነ እሱ ላይ እንወያይ ነው። እኔ መጽሐፍ ቅዱስ አያስተምርም። ገባኝ። እሺ ገባኝ። በዚህ መዋያት ከፈለግ ትችላለህ። አይ ካልክ በቃ አሳጠረ መልስልኝና ጭቅጭቅ ሳይፈጠር እንለያይ። አይ እኔ ጭቅጭቅ እንዲፈጠር አልፈልግም አብዱል ከሪም። እኔ ከአንተ በላይ ረጋ ያለ ነገር እወዳለሁ እና አሁን ደግሞ እኔን ስማኝ። አሁን መጣህና አንተ ውይይት ብለህ ሚት አድርገውና ስማኝ። ነኝ ውይይት ነው ኢንቫይት ያደረገኝ። ኦኬ እኔ ደግሞ ያልኩ ምንድን ነው ዛሬ ከአንተ ጋር ብቻ ሳይሆን ሌሎቹንም ውስታዞች ሁሱን ጨምሮ ማለት ነው በቪዲዮ ጥሪ አድርጌላቸው፣ ሁሱ አልመጣም። በእርግጥ እሱ ራሱ ይምጣ ለእኔ ቤት። እኔ የምለው ምንድን ነው ሙስሊም ውስታዞች በሙሉ መጽሐፍ ቅዱስ ላይ ጥያቄ ካላችሁ ቀጠሮ ይዝላችኋለሁ፣ ኑና
ከፈለጋችሁ 1000 ጥያቄ ይሁን ከፈለጋችሁ 10 ሰዓት ይውሰድ፣ ዝም ብላችሁ እኔን ጠይቁኝ፣ እኔ መልስ እሰጣለሁ። እናንተን አልጠይቅም፣ ጠይቁ፣ እኔ መልስ እሰጣለሁ ብዬ ኦፊሻሊ በተደጋጋሚ ጥሪ አድርጌያለሁ። አንተንም አሁን የነገርኩህ መጥቼ ቆይ ልጨርስ፣ እንዳትገባ ሳውራ እንዳትገባ። አንተንም አሁን የነገርኩህ ምንድነው ሲጨርስ እሰጥሃለሁ። አንተንም የነገርኩህ ጥያቄ ካለ አንተ መጽሐፍ ቅዱስ ላይ አሁን ለምሳሌ መጽሐፍ ቅዱስ ምትለውን አይልም አልክ አይደል? ኦኬ ቀጠሮ ሊያዝና እንደማይል አንተ ተዘጋጅተናና ኤፍሬም ይሄ መጽሐፍ ቅዱስ አይልም ትለኛለህ። እኔ ደግሞ ለዛ ትንታኔ እሰጣለሁ። እኔ መጽሐፍ ቅዱስን በሚገባ ጠንቅቄ የተረዳው ሰው ነኝ። ለአንተ በደንብ አስረዳሃለሁ። እስልምና የሚያነሳውን ጥያቄ ለመመለስ በቂ ሳይሆን ከበቂ በላይ ነኝ እኔ። ሰው ከዚህ በፊትም ውስታዞች መጥተዋል እዚህ ቤት። አንዳንዶቹ ፖስት ያረኳቸውን ገብተህ ማየት ትችላለህ። ጥያቄ ጠይቀው መልስ መልሼላችኋለሁ። ሰው አንተ ጥያቄ ካለ ቀጠሮ ታስይዝና ትመጣና መጽሐፍ ቅዱስ ላይ ያለህን ጥያቄ እኔ ጥያቄ ታነሳለህ፣ እኔ መልስ እሰጥሃለሁ። ቅድም ስናደርግ የነበረው ቆይ አንዴ ስላልገባ አትግባ፣ መሀል ላይ ስላልገባ አትግባ። ቅድም አልገባውም አንተ ስታወራ አይደል? ኖ እንደዛ አንደኛው የኮሚኒኬሽን አንደኛው ቤስት ወይ ነገሮችን አሳጥሮ ዲያሎግ ማድረግ ነው አይደል? የአንደኛው ወይ እኔ አሁን ተረዳሁ ብሎ እያልከኝ ያለው አሁን ዲስሪስፔክት ስላደረከኝ እኔ ራሴ ነኝ ያስወረድኩ ማለት ነው። እንደዛ ማለት አልነበረብህም። ሰው አሁን እድል የሰጠው እኔ መጽሐፍ ቅዱስ ላይ ያለህን ጥያቄ በሙሉ አቅርብ፣